ብሩክን የግዴታ ይቅርታ ጠይቀሽ ከሱ ጋር ታርቀሽ ያለውን መረጃ እና ስለ ሀብቱም ጉዳይ ለኔ መተባበር አለብሽ ባላት መሰረት እነ ብሩክ ቤት ሄዳ አልጋ ላይ ተኝታ አልወጣም ብላ ግግም ብላለች። መድብል ቢጎተታትም ብሩክ ቢያስፈራራትም ቤተሰቡን እያመሰች ነው የምትገኘው። ካልጋም አልወረደችም 24 ሰዓት ሙሉ ሌትም ቀንም እንግዲህ አልጋ ላይ ሆና አልወጣም ይቅርታ አድርጉልኝ በማለት ሽንጧን ገትራ እየተማገጠች ነው የምትገኘው። በሌላ በኩል ሉላ ከፍተኛ ችግር ውስጥ ገብታለች። አሁንም ጠበቃው ሊፋታት አልቻለም። እንደገና ጥያቄውን እንደቀጠለ ነው የሚገኝ። ዝናም እየታገተችው ልጅ እወድሃለሁ ካላልሽኝ አንድ ነገር አደርግሻለሁ እገልሻለሁ እያለ እያስፈራራት ነው የሚገኘው። እሷም አንተን እወድሃለሁ ከምል በያዝከው ሽጉጥ ብትገድለኝ እመርጣለሁ በማለት አቋሟን ሰጥተዋለች። እሱም ጀግንነትሽን እወደዋለሁ፣ በዚህ ከቀጠልሽ ሚስቴ ትሆኛለሽ እያላት ነው የሚገኘው። ምሳሌ ክፍል 114 ምን እንደሚመስል አብራችሁኝ ከቆያችሁ አንድ ባንዴ ማስቃኛችሁ ነው የሚሆነው። ተከታተሉኝ። ቅድስት ለመድብል ችግር እንደተፈጠረ ስትነግረው የምን ችግር ነው በማለት ሲጠይቃት ማህሌት ቤታቸው ውስጥ ገብታ መኝታ ቤት ተኝታ እንግዲህ አልወጣም እንዳለች ትነግረዋለች። እና ብሩክም ይህንን ይደግምለታል። ፕራንክ እያደረጋችሁ ነው በማለት ሊያምናቸው አልቻለም ነበረ። እነሱ ግን ካላመንክ ሄዳ አረጋግጥ ብለው ወደ መኝታ ቤት ሲልኩት በልበ ሙሉነት አልጋ ላይ ለጥ ብላ ነበረ ያገኛት። እና ምንድነው የምትፈልጊው? ከኛ ህይወትስ ምንድነው የምትፈልጉት? በማለት ይጠይቃታል። ግደለኝ እንጂ ከዚህ ቤት አልወጣም፣ ለመኖር የሚያጓጓ ህይወት የለኝም ትለዋለች። እናም እሱም ስትኖሩ ሰው ገድላችሁ ስትሞቱም ሰው ገድላችሁ እናንተ ግን ምን አይነት የተረገማችሁ ፍጥረት ናችሁ? በማለት አስተሳሰባቸውን እንግዲህ በጣም እንደሚጠላው እየነገራት ነው የሚገኘው። ሆኖም እንግዲህ አልወጣ ስላለች በብሩክ አገላጋይነት ደበድባታለሁ ሲል ብሩክ ገላግሎ መድብልን ወደ ሳሎን መልሶታል። እና ከምሳሌም ጋር ስለ ማህሌት እየተወያዩ ነበረ። ጉድ እኮ ነው አይተሻታሉ ማህሌትን ቤት ውስጥ ከትናንትና ጀምሮ አልወጣም እንዳለች ሲላት፣ አዎ በዛ በኩል ሳልፍ አልጋው ወገቡ ጎብጦ መረመረኝ እያለ ሲጮህ ሰምቼዋለሁ እያለች ምሳሌ ሙድ እያያዘች ነው የምትገኘው። ቅድስት እንግዲህ በጣም የከፋት ነው የምትመስለው። ምክንያቱም ከብሩክ ጋር በትዳር ለመጣመርና የምሳሌ እናት ለመሆን በጣም የቸኮለች ነው የምትመስለው። በዚህ መካከል ማህሌት ስትመጣ ደስ አላላትም። ይበልጥ እጅግ በጣም ነው የከፋት። ከቤተሰቡ አካል ሁሉ እንግዲህ ይበልጥ ለቅድስት የማህሌት ወደዚህ ቤት መመለስ አደጋ ስላለው ማለት ነው። ከዚህም የተነሳ ነው ቅድስትን እጅግ በጣም የከፋት። ሞገሴና ዳጣ ኬክ እየተቀባበዙ ነው የሚገኙት። እና ሉላ ላይ ምንም አዲስ ነገር አላየህም ትለዋለች ዳጣ። ምንም ነገር አላየውም በማለት እየጠየቃት ነበረ። እንዴት እንደዚህ ልትለው እንድቻለች ስለ ጠበቃው ያለውን ነገር ዝርዝር አርጋ ለሞገሴ ስትነግረው ሰማይ ምድር ነው የተገለባበጠበት። እንዴት እስካሁን አላወቅኩም? እኔ እኮ ምን ሆና ነው ንጭናጫ ሆናለች እያልኩኝ ነበረ። እና አንቺስ እንዴት አስችሎሽ እስካሁን ሳትነግሪኝ? በማለት ዳጣ ላይ ያንባረቀባት ነው የሚገኘው። እሷም ቤታቸው ውስጥ መጥቶ ሽጉጥ ተኩሰውበትና ሽጉጡን ማርከው እንዳባረሩት ስትነግረው ሽጉጡ ለካ የሱ ነው በማለት ያንን ቀን ማታ ከሉላ ጋር ካርታ እየተጫወተ ተራሱ ስር ያገኘው ሽጉጥ ያስታውሳል። እናም እየሮጠ ወደ ቤት ከሄደ በኋላ ሉላ ሊያገኛት አልቻለም። ምክንያቱም ከጠበቃው ጋር ቀጠሮ ነበራት። ጠበቃው ከሱ ጋር ካልተኛች ምንም አይነት ነገር እንደማያደርግ ከነገራት በኋላ ድጋሚ ደውላ እንግዲህ ልታገኘው ችላለች። ከመገናኘታቸው ከተቀጣጠሩበት ሰዓት ከ2 ሰዓት በፊት ቀደም ብላ ደውላለት ነበረ። እናም ያሰብኩት ተሳካ በማለት እንደዚህ እንደምናፍቅሽ እርግጠኛ ነበርኩ በማለት ሙድ እየያዘ እየዘፈነባት ነው የሚገኘው። እና የቀጠሯን ሰዓት አክብራ ወደሱ ሄዳ ቢራ እየጠጡ ሳለ የሱንም የሷንም ስልክ ሲውች አድርገው ስለነበረ
ሞገሴ ደጋግሞ ቢደውል ማንንም ሊያገኝ አልቻለም። ትሄድበታለች ብሎ የጠረጠረው ቦታ ሁሉ እየደወለ ሲያጣራ ሉላን አየን የሚል ሰው የለም። ወደ እነ ብሩክም ቤት ደውሎ ነበረ። መጨረሻም ጠበቃው ሲያስቸግራት እንደቆየ ተናግሯል። እና ምንም እንደማይፈጠር ብሩክ ለማረጋጋት ቢሞክርም ሞገሴ ግን ነገሩ የጣመው አይመስልም። ድጋሚ ወደ ዳጣ በመደወል የት ሊሄዱ ይችላሉ በማለት እንግዲህ ይሄዳሉ ብሎ ወደሚያስብበት ቦታ ሊፈልጋት እያሰበ ነበረ። ዳጣም ይሄንን እንኳን እኔ የሱዳን ጠንቋይም ሊያውቀው አይችልም በማለት ምንም እንደማታውቅ ትነግረዋለች። ከዚህ በኋላ እንግዲህ በግምት አንድ ሆቴል ሊፈልጓት ተያይዘው ሄደዋል። ዝና የታገተችውን አንድ ፍሬ ልጅ ማስጨነቁን እንደቀጠለ ነው የሚገኘው። እና አብረውኝ የመጡት ጓደኞቼ የተደረሱ ስትለው ግማሾቹ ተገድለዋል፣ ብልጥ የሆኑት ደግሞ ተርፈዋል በማለት ቀለል አድርጎ ነበረ የሰውን ሕይወት መጥፋት ሲገልጽላት የነበረው። በከፍተኛ ድንጋጤ ውስጥ ወድቃለች። እንዴት ቀለል አድርገ ተገድለዋል ትላለክ ስትለው አንዱ ለመኖር አንዱ መሞት አለበት ሲል ነበር የገለጸላት። እሷም እንግዲህ የኔም ፋንታ እንደዚህ ነው ማለት ነው በማለት እንደምትሞት እያሰበች ነው የምትገኘው። እና ድፍረቷን ቆራጥነቷን የሆነ ነገር ሲላት አይ እንደዚህ አላደርግም ብላ ድርቅ የምትለውን ነገር ዝና የወደደው ይመስላል። አባቴ እንደዚህ ነበረ እኔን የሚለኝ፣ አንድ ነገር አድርግ ሲለኝ ከእንግዲህ በቃኝ እምቢ ስለው ጀግና ይለኝ ነበረ። አንቺም አሁን እንደዛ ነሽ፣ እምቢ ባልሽ ቁጥር ላንቺ ያለኝ ፍቅር ይጨምራል እያለ እያሞገሳት ነው የሚገኘው። እና በዚሁ ከቀጠልሽ ሚስቴ ትሆኛለሽ፣ እሷ ደግሞ እናት አባቴን ትቼ እየመጣሁት ያንተ ሚስት ለመሆን አይደለም ሰርቼ ለመቀየር ነው እያለችው ነው የምትገኘው። እወድሃለሁ በይኝ ሲላትም እኔን ለወራት አስረካሰቃየ በኋላ የእናትና የአባቴን ወንድሞች እህቶች የሚማሩበትን ንብረት አሽጠህ ከበዘበስከኝ በኋላ እወድሃለሁ እንድልህ ትጠብቃለህ ወይ ብለዋለች። በቃ እኔ የምወደው ደግሞ እንደዚህ አይነት ሴት ነው በማለት መጨረሻም እንግዲህ በድብደባ የበለዘ ሰውነት እንደሚያስደስተው በመግለጽ ቀበቶ አውጥቶ ሊገርፋት እየተዘጋጀ ነው የሚገኘው። እሷም አትመታኝም፣ ከአባቴ ውጭ ማንም ገርፎኝ አያውቅም፣ ማንም እንዲገርፈኝ አልፈልግም ብለዋለች። እሱ ግን ገገሞ ካልገረፍኩሽ እያለ ነው። የመጨረሻ ድርቅናዋን ካየ በኋላ ግን በፍቅሯም ተማርኮ ይሆን ወይም እያሾፈ አይታወቅም። መደብደቡን ሀሳቡን ቀይሮ ቀበቶውን ታጥቆ ወጥቷል ማለት ነው። ጠበቃውና ሉላ ከተገናኙ በኋላ ቢራ እየጠጣ እጇን ሊደባበሳት ሲሞክር እጁን እየወረወረችበት ነው የምትገኘው። በመጨረሻም ከእንግዲህ እኔም አንቺም ስልካችንን ዘጋግተናል፣ ማንም አይደርስብንም፣ አይሰንም። ስለዚህ ክላስ ገብተን አረፍ ብለን ድምፄ እንደሚያምር ቅድም አሳይቼሻለሁ፣ አንገትሽ ስር ሽጉጥ ብዬ ቆንጆ ዜማ ያዜምኩ ላስደስትሽ በማለት እጇን እየጎተተ አንደርግራውንድ ወደሚመስል ቤት እንግዲህ ደረጃ እያስወረዳት ነው የሚገኘው። ሰውነቷ እየተንቀጠቀጠ ነው። ከፊቱ ነው እየመራት ነው እየወሰዳት። በመጨረሻም አልጋው ላይ ጋደም ብሎ ነይ እያላት ነው። እዚህ ድረስ የመጣ ነው ለጨዋታ አይደለም በማለት ኮስተር እያለ ነው። እሷ ደግሞ ከጎኑ ለመተኛት የፈራች ትመስላለች። ብቻ ቆማ ፈራ ተባ እያለች ነው የምትገኘው። በሌላ በኩል ዳጣና ሞገሴ እሷን ፍለጋ እግራቸው ወደ አመራው ሆቴል እንደሚሄዱ ተነጋግረው እሷን ፍለጋ ተያይዘዋል። በጠበቃው ሳትደፈር እነ ሞገሴ አግኝተዋት የሉላ ህይወት እንግዲህ ይድን ይሆን ወይስ ደግሞ እዛው ሲገናኙ የሞገሴና የጠበቃው ሪያክሽን ምን እንደሚሆን በቀጣዩ ክፍል አብረን ነው የሚሆነው። እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናልን እንታበረታቱ በአክብሮት ጠይቃለሁ። ሰላም ቆዩልኝ።